ሎሚዩንም ልቤንም ነው አንድ ላይ የሚሰጥሽ። ያን ባሌላትን ብለው ለኔ ወረወሩትን ለነቤት የሚወረወሩት በስብና በቀሚሴ እዛ ደግሞ ለሲንግል ሸጠዋል። ያላምባና ሴትያ ዳማቆ ኮዳማ ዳማቆ ኮዳማ ያላምባና ሴት ዋትስአፕ ሰላም ዩቲዩብ ቻናል ቤተሰቦቼ እንደናችሁ? እንኳን በደህና ወደዚህ ቻናል መጣችሁ። ሳምንቱ እንደነበር ስራ፣ ትምህርት ሁሉ ሰላም? እኔ ጋር ሁሉም ነገር በጣም ደህና ነው። ዛሬም እንደተለመደው እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎችን ቀንጨብ ሰብሰብ አድርጌ ይዤላችሁ መጥቻለሁ። በዛሬ ቪዲዮዎች ላይ ሀሳብ እንሰጣለን፣ ዘና እንላለን፣ እንስቃለን፣ ፈታ እንላለን። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ በማድረግ ይህን ቪዲዮ ማየታችሁን እንድትጀምሩ ስል አሳስባለሁ። ሌትስ ጎ። አይዞሽ ባህላችን ሎሚ መወርወር ቢሆንም እኔ ግን ሎሚውን ከመወርወር በፊት ነው ልቤን የወረወርኩልሽ። ሎሚውን ትተህ ልብህን? ሎሚውን ከወረወርኩት በኋላ ባያርፍብሽስ ብዬ ስለፈራው እኮ ነው። ታዲያ ልብህ መሬት እንዳይወድቅ አትፈራው? አንቺ ትቀበይኛለሽ ብዬ ስላሰብኩ አልፈራው። ብቻ አንቺ እሺ በይኝ እንጂ ሎሚውንም ልቤንም ነው አንድ ላይ የሚሰጥሽ። እሺ ልብህን ከተቀበልኩማ ሎሚውን ለሌላ ሴት እንደማትወረውር ቃል ግባ። ቃል እገባለሁ። ለእኔ ካንቺ ሌላ የምወረውርላት ሴት የለችም። እሺ አሁን እንደ ባህላችን ሎሚውን ወርውረው። ይሄው ከልቤ ጋር አብረሽ ያዥው። እሺ ሁለቱንም ይዤዋለሁ። ፍቅረ ማርያም እባላለሁ። ሚልካ። ልቤ በሰላም እንዳደረ እንዳውቅ ስልክሽን ስጭኝ። እሺ እደውልልሻለሁ። አደራ ደግሞ ልቤን። ይህ ልጅ በጣም ይችላል። ዋው ፍቅረ ማርያም በጣም ትችላለህ። ይመችህ። ሰው እናንተ ደግሞ በዚህ ጥምቀት ለስንት ሰው ላይ ሎሚ ጥላቻል? እስኪ ሀሳባችሁ ኮመንት ላይ ጣዩላችሁ። ወደ ኮመንት ተንኮሱ ሴት ተንኮሱ። እንዴ አብረን አይደል እንደምንሄደው? እንዴ ባለትዳር እኮ ነን። ኧረ እባክሽ እንዴ ለምን ያ ዛሬ ሲንግሎች ሎሚ ለወረውሮ የሚወጡ? እሺ ያን ባሌላትን ብለው ለኔ ወረወሩትን ለነቤት የሚወረወሩት በስብና በቀሚሴ እዛ ደግሞ ለሲንግል ሸጠዋለሁ። እዛው ቢዝነስ አደራው ማለት አይደል? ሎሚ ዛሬ ስለሚወደድ አንቺ ነኝ ውሸቴ ነው አብረን አይደለም። ኧረ ሎሚ እንዴት ተወደደ ጋይስ? ጋይስ ዶናልድ ትራምፕ እብደቱን ቀጥሎበት እንዳለ መረጃዎችን እያደረስኳችሁ እንደነበር ብዙዎቻችሁ ታውቃላችሁ። አሁን ደግሞ አብዱል ፈታህ አልሲሲ ለዶናልድ ትራምፕ ታማኝነታቸውን ለማረጋገጥ የት ድረስ መሄድ እንዳለባቸው የሚያሳዩ መረጃዎች እየወጡ ይገኛሉ። በዚህም ታዲያ የአሜሪካው ፕሬዝዳንት ቦርድ ኦፍ ፒስ ሲሉ የሰየሙትን ጋዛን እንደገና ለመገንባት በሚደረገው ሂደት ውስጥ የዚህ አባል ለመሆን 1 ቢሊዮን የአሜሪካን ዶላር እንዲከፍሉ የተጠየቁ ሀገሮች እንዳሉ ታውቃላችሁ። እዚህ ውስጥ ደግሞ አብዱል ፈታህ አልሲሲ ተቀብለው መግባታቸውን የተገለጸው ይህም ታዲያ ግብፃውያንን በከፍተኛ ሁኔታ እያስቆጣ ሆኗል። ምክንያቱም ከግብፅ ካዝና ውስጥ 1 ቢሊዮን የአሜሪካን ዶላር ወጥቶ እዚህ ይገባሉ። ከዛ በኋላ ደግሞ ቦርድ ኦፍ ፒስ ውስጥ ግብፅ ወይም ደግሞ አብዱል ፈታህ አልሲሲ ይገባሉ ማለት ነው። ይሄ ቦርድ ኦፍ ፒስ የሚባለው ታዲያ በዋናነት ጋዛን ለማቋቋም ነው በሚል የተቋቋመው ቢባልም ነገር ግን ዩናይትድ ኔሽንን ለመተካትና ዶናልድ ትራምፕን ቼርማንነት አረጋግጦ ዶናልድ ትራምፕ ቀጥታ ዓለምን የሚያስተዳድሩበትን መስመር ለማስመር የታሰበ እንደሆነ ብዙዎች እየገለጹ ይገኛሉ። እዚህ ውስጥ ታዲያ አብዱል ፈታህ አልሲሲ መግባታቸው ነው የተገለጸው። ምንም አንልም ጋይስ። ግብፅ እንግዲህ አሁንም ራሷን ጥሩ በትራምፕ ፊት ራሷን ጥሩ ለማድረግ የምትሄድበት መንገድ ነው። ይሁን እንጂ እንግዲህ አንዴ የተሰራው ግድባችን ሰርተናል፣ የምንሰማው ጉድ የለም። ትራምፕ የፈለገውን ያውራ፣ አይ ዶንት ኬር። እኛ ዝም ብለን መኖር ብቻ ነው። ዛሬኛ ትራፊክ ቢቀጣኑ ላንከፍልም እናገባዋለን። ቅጣቶች በጣም ከባባድ ትሬዲንጎችን ነው የሰራነው ዛሬ። ይገርማል። ነክሮጥ ሰርተናል፣ ድብልብል ማኑ ድሪብል ሰርተናል፣ የመንጋጋ ሰርተናል። በጅንስ ሱሪ በንገባ ዛሬ 3 ነጥቧን ይዘናት ነው የምንወጣው ነው ማለት ዛሬ። ኦኬ ባለፈው ግን የዋንጫ ጨዋታ ተሸንፎ ብዙ ደጋፊዎች ዋንጫ ይበላል ብለን ስንጠብቅ እሱ ግን አንጀት ነው የሚበለው እያሉ ብዙ ትችቶችን እየሰነዘሩ ይገኛሉ። ዋው ብዙ ደጋፊ አይረዳል። ለምንድን ነው ያን ዋንጫ አልበላን? ጾም ስለነበር ነው ያልበላነው ያን ዋንጫ። ኦኬ ግን ሜዳው ላይ እኮ የማይጾሙ ተጫዋቾችም ነበሩ። እነሱ ተጫዋቾች ደግሞ በጊዜው በጣም ጠግበው ነበር። ምንድነው ቁንጣን ተያዙ ነው እንዴ ነገሩ? እንዴት ነው ምንድነው እየተባለ ያለው? ኦኬ ዛሬ ግን የምገጥሙት ሊጉ ላይ ያለው ምርጥ ቲም ነው። ምን እንጠብቅ?
ድል ነው የምንጠብቀው። ሽንፈት ከኛ ጭራሽ ነው የማይታሰበው። ምን ገጥሞ እኮ የአገር ሽማግሌዎችን እኮ ነው። እንደውም አንዱ ይገርማል ስሰማ ጫማውን ሰቅሎ ጫማው ከተሰቀለበት ወርዶ ፈንክቶት ተጎርቷል የሚባል ዜና ነው የሰማሁት። ከኛ የሚጠበቀው መምታት። የነሱ በረኛ አይደለም ኳስ ያስብሩ ዳቦ በስስ ፌስታል አይዝም ነው። ኦኬ እሱን ሜዳው ላይ የምናየው ይሆናል እናያለን። አንተ ግን ልብ ብለህ ጨዋታውን ተከታተልልኝ። አንድ የኔ ተጫዋች ቢጠለፍ እከሳለሁ። ለምን ጠለፋ ጎጂ ልማዳዊ ተግባር ስለሆነ ይሄ ተጫዋች መጠለፍን እንዲህ ዝም ብለህ እንዳታየው። ይኸውልህ አንድ ተጫዋች ተጠለፈብህ ማለት ሽሮ ሜዳ ብትሄድ አታገኘውም። ጥልፉን ደብቀው ጠልፈው ለጥምቀት ነው የሚሸጡብን። ያላግባብ ፊሽኮች ቢነፉብን ራሱ እኛ እያፈነዳ ነው የምንጮተው። የተነፋብን ያላግባብ ራሱ ካርዶች ቢሰጡብን እኛ ፍቀን ሞልተን ፌዴሬሽን ነው ምንደው አላነሳም ካሉ እኛ ራሳችን ኮርና እናነሳዋለን። ስልኩ የእጁላ ከተሰጠን እኛ ማለት ነው በየሙያችን ቢሰጠን ደስ ይለናል። በዛ ላይ እኛ ኳሳችን ጨዋታችን መስርተን ነው የምንጮተው። ኳስ ከበረኛ ተነስቶ አጥቢው እስኪደርስ ድረስ በራይድ ቢሆን 610 ብር አካባቢ ይፈጃል። ቲኪ ታካ ነው የምንጮተው ለማለት ነው። ወደ ጨዋታው እንሄዳለን። ደባ ትችላለህ ግን የሳክስ ጥግ በኢየሱስ ምንድን ነው የምትሰክሰው? ብቻ ትራምፕ ግድቡን አሜሪካ ነው የገነባችው ማለታቸውን ተከትሎ ታዋቂው የፊልም ባለሙያ ቴዎድሮስ ተሾመ ይህ እውነት ከሆነ አሜሪካ የወጣችውን ወጪ ኢትዮጵያ እንድትመልስ ደረሰኝ ላኩልን በማለት ግልጽ ደብዳቤ ለዋይት ሃውስ ልኳል። ግድቡ በድሃው ኢትዮጵያዊ ቦንድ ተገዝቶ የተሰራ የላባችን ውጤት እንጂ የአሜሪካ የቸርነት ፕሮጀክት እንዳልሆነም አስረድቷል። ትራምፕ አባይን ትንሽ ወንዝ ማለታቸውንም የነቀፈው ቴዎድሮስ አባይ ትንሽ ከሆነ ኤቨረስት ኮረብታ ነው፣ አንበሳም ድመት ነው ሲል ሟጧል። አክሎም አሜሪካ በራሷ መሬት የገነባችውን የሁቨር ግድብ ለመጠቀም ከሜክሲኮ ትዕዛዝ ትቀበላለች ወይ የሚል ጠንካራ ጥያቄም ሰንዝሯል። ቴዎድሮስ ደብዳቤውን ሲያጠቃልል ግድቡ የታገሰና የለፋ ሕዝብ መታሰቢያ ነው ብሏል። እናንተስ በቴዎድሮስ ተሾመ ደብዳቤና በሰጠው ምላሽ ምን ትላላችሁ? ሐሳቡን ትደግፋላችሁ? አስተያየታችሁን አጋሩን። መልካም ጊዜ። ቴዎድሮስ ትክክል ነው ያልከው። ምርጥ አገላለጥ ነው፣ ምርጥ መልስ ነው። የኢትዮጵያ መንግስት ለምን እንደማይመልስ ግራ ይገባኛል። ግን እስኪ ምን እንደሚያደርጉ ዝም ብለን እናያለን። ኧረ አሁን እንግሊዝኛውን አላወቀም ብላችሁ ልትፎክሩ ነው። በቃ ኤክሶደስ ንገራቸው። አቡሌ ፍታ በእናትህ አንተ ያማል እንዴ? አቡላ አትረብሽ። ስሪ ማነው የፈሳው? ማነው የፈሳው? ሽብሬ አላኔ ያለው እንዴና አቡሌ ከመቀመጫ ድምጽ አቡሌ ምን ፐርፎርም እያደረግን ትፈሳለህ እንዴ? ሲያስጠን ውጣ ተባራ። ኧረ አቡሌ ልምር ላይ ትፈሳለህ። ኧረ ወፍሮ አይደባም። እቺ አረ ችግር የለውም የምትባል ቃል ለምዶብኝ ነው እንጂ በጣም ችግር አለው። ችግርማ ችግር አለው። ዘመድ ቤት ሄጄ ቡና ሳልጠጣ ነው የሚመጣው። በማን ምክንያት? በችግር የለውም ቃል ምክንያት። ዲሽ ሰርቼ ገንዘብ ሳልቀበል ነው የሚመጣው። በማን ምክንያት? በችግር የለውም ምክንያት። በችግር የለውም ምክንያት ስንት ነገር ነው ያጣው። ችግር የለውም። ችግር የለውም። አረ ችግር የለውም። ኧረ የምሩን ነው እኮ በኢየሱስ ስንት ቦታ ኧረ ችግር የለውም በቃ ችግር የለውም እያለን በቃ ሼም የተያዘን ስንት ነገር ነው ያመለጠን። ስንት ነገር ጋይዝ እንተዋወቃለን አይደል? ይህን ባህላችንን ብንሰብረው፣ ይህን ኮንፊደንሳችንን የሚይዘውን ነገር ብንሰብረው ተጠቃሚዎች ነበርን። ግን በዚሁ ሰርክሉ ስለሆነ ችግር የለውም እያል ራሳችንን እየጎዳን ነው። አሪፍ ቪዲዮ ሰርታል። ይመቸው። ጀለስ ምንድን ነው እዚህ ቤት ግን ዛሬም ሽሮ እንዴት ሰራው? ጭልፋ ብለህ አፍህን አትክፈል። አንቱሻ ዛሬ ተነስቼ ረግጬ እንዳለ አበኔ አላውቅም። በቃ የሚበላ ያልኩት የሚበላ ስጡኝ። እዚህ የሚበላ ስላቸው ሊበሉኝ ነው እንዴ? መድኃኒዓለም ይሄ ልጅ ወይ ውሰደው ወይ እኔ ልላክልህ። ምንድን ነው ፈልጋችሁ እንጂ ፈልጌ ነው እንዴ የተወለድኩት? ምንድን ነው ሴትዮ? እኔ ምን አደረኩት? ስንት ጊዜ ነው ኮንዶም ደርብ ያልኩህ እምቢ ብለህ ይኸው
አይስዌር ቱ ጋድ 4 ደርቤ ነበር አምልጦ ነው። ተው ለነገሩ ስህተትን ለማረም መቼም አይረፍድም። መጣው እዚህ ጠብቁኝ መጣው። ወይ ተመልከት ባሻ የኔ ወድ ልጅ እንዴት እንደራበው የኔ ወድ ምሳ እስኪደርስ ይሄን ጠጣ። አዎ ፕሮቲን አለው። መጀመሪያ እናንተ ቀመሱት። ይተረገምክ ልጁን ጸጥ ሊያደርጉ ምናምን መጀመሪያ አምልጦ መጥቷል። ድጋውን ደግሞ በመድኃኒት ምናምን አድርገው ሊያጠፉ። ኧረ ከባድ ነው፣ ዘመኑስ ከባድ ነው። ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድን ስማቸውን አንስተዋል። እኚህ አወዛጋቢ መሪ ትናንትና ሌላ ዛሬ ሌላ እያወሩ ዛሬም ቀጥለዋል። አሁን ላይ ግን ስለ ጠቅላይ ሚኒስትር አብይ አህመድ መልካም የተባለ ነገርም ከአንደበታቸው ሲወጣ ሰምተናል። ይህንን ያሉትም ከአብዱል ፈታህ አልሲሲ ጋር ጎን ለጎን ተቀምጠው በሚያወሩበት ሰዓት ሲሆን ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ ናቸው፣ እሳቸው ጠንካራ እንደሆኑ አውቃለሁ። አብዱል ፈታህ አልሲሲ እና ጠቅላይ ሚኒስትር አብይ አህመድን አንድ ላይ አገናኝቼ የኢትዮጵያ የህዳሴ ግድብን ጉዳይ እንደዚሁም የአባይ ወንዝ ጉዳይ ለመፍታት እሰራለሁ የሚል ንግግር አድርገዋል። ቪዲዮውን ተጋበዙ። መልካም ቀን። ትራምፕ ምንድን ነው ከኢትዮጵያ የምትፈልገው? ጋይስ ለይሱ መልስ መስጠት አለብን። ገና አንድ ነገር ነው ስለ በጥሩ እስካሁን ያወራው። እስካሁን በእንደዚህ አይነት ሁኔታ መጥቶ አያውቅም። አላማው ሀሳቡ ምን እንደሆነ አይታወቅም። አንድ ብር የማይሰጠኝ ሰው ሲመክረኝ ምን እንደሚሰማኝ ታውቃላችሁ? እሺ ነው የሚለው። እሺ ብቻ አይሰማም። እውነቷን እኮ ነው። ምንም ሳይኖር ለራሱ ኪሱ ባዶ ነው፣ ሌላውን ለመምከር ለራሱ ባዶ ነው፣ ሌላው ላይ ተጽዕኖ ለመፍጠር። እንደዚህ አይነት ሰዎች ተቆጠቡ። መጀመሪያ ራሳችሁን ለውጡ፣ ራሳችሁን ቀይሩ። ለራሳችሁ ተቀይራችሁ ሌላውን ለመቀየር ጥረት አድርጉ። ዝም ብላችሁ ከመሀል የተነሳችሁ ማንም ለመምከር ምናምን ተፍ አትበሉ። በቃ መጀመሪያ ራሳችሁን ለውጡ፣ ከዛ እንመከራለን። ችግር የለውም ለመመከር። ጋይስ ዶናልድ ትራምፕ እጃቸውን ከኢትዮጵያ ላይ እንዲያነሱ የሚጠይቅ ሰላማዊ ሰልፍም ሊደረግ መሆኑን እየሰማ እንገኛለን። ይህን ሰልፍ የሚያደርጉትም ድንቅ ኢትዮጵያውያንና እንደዚሁም የፓን አፍሪካ አቀንቃኝ የሆኑ አፍሪካውያን ወንድሞቻችን እንደሆኑ መረጃው ተሰምቷል። ይህ ሰልፍም የሚደረገው ታዲያ በጆሃንስበርግ ደቡብ አፍሪካ እንደሆነ ተነግሯል። ጉርሻ ፔጅ መረጃ እንደሚያሳየው ከሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም በጆሃንስበርግ ከተማ በሚገኘው ታሪካዊ የኔልሰን ማንዴላ አደባባይ ታላቅ የተባለ የኖ ሞር ሰልፍ ለመጥራት ዝግጅታቸውን ማጠናቀቃቸውን ገልጸዋል ብለዋል። ሰልፉ ዋና ነጥቦችን ስገልጽላችሁ ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ባለቤትነትን የሚጋፋ ማንኛውም የውጭ ጣልቃ ገብነትን አለመቀበል፣ እንዲሁም የህዳሴ ግድብ ግንባታ የገንዘብ ምንጭን በተመለከተ በፕሬዚዳንት ትራምፕ የተሰጠውን የተዛባ መረጃ ማውገዝ፣ ከዚህ ባለፈም ኢትዮጵያ በቅርቡ የኒውክሌር ኃይል ማመንጫ ይፋ ባደረገችበት ማግስት አፍሪካን ለማወክ የሚደረጉ እንቅስቃሴዎችም የማንቂያ ደውል በመሆን መመከት የሚል ሐሳቦችን እንደተጠቃለሉበት ይህ የጉርሻ ፔጅ መረጃ አሳይቷል። እናንተ በዚህ ሰልፍ ላይ ምን ሐሳብ አላችሁ? ሐሳባችሁን በኮመንት አሳውቁ። አሁን ገና ትክክለኛ ነገር የተገኘ ይመስለኛል። እንዲህ አይነት ብሮች እንዲህ አይነት እንቅስቃሴዎች ከተጀመሩ በጣም ጥሩ ነው። ካልሆነ ግን ትራምፕ እየነቀሉ ነው እንዳይመስለኝ፣ ነገሮችን እያዛቡ ነው፣ ወደዛና ወደዚህ እያደረጉ ስለሆነ በጣም ከባድ ሲቹዌሽን ነው። ነገር ግን እኛ ያው አንድ ነን። የሆነው ነገር ሆኗል። መጠቀም ብቻ ነው። ከማውራት ይልቅ መስራት ላይ ሞር ራሳችንን እንትን ብናደርግ ይሻላል። ብቻ ይመቸው መንግስት። ዘና ፈታ ስትሉ እስከ መጨረሻው ከነጋር የቆያችሁ ሰዎች ቀጣይ በአሪፍና በንግ በሆኑ ቪዲዮዎች ተመልሰን የምንገናኝ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ላይክ ያላደረጋችሁ ሰዎች አሁኑኑ ይህን ቪዲዮ ላይክ በማድረግ ሁሌ እንደዚህ አይነት ቪዲዮዎች እርሶ ጋር ደግሞ እንዲደርሱ የደወል ምልክቷን ጠቅ ማድረጋችሁን በፍጹም እንዳትረሱ፣ እንዳትዘነጉ። ቻው